እውነት አንዳንዴ ሱመያ ምናልባት በዩቲዩብ ላይ የምትለቀው ነገር እኔን ወይውን ሀገር ሄድኩ ስለ ሳታጣራ ትከተለኝ። እውነቴን ነው ምልክ ይሁን ሀገር ነኝ ካልኩ አጣራ መጀመሪያ የት ናት የሚለውን ነገር ብታጣራ አሪፍ ነው ማለት ነው። መጀመሪያ ካፌ ነጥቆ እሱ ያለው ሰና ነኝ ሰና እየፈለኩ ታጣዋት ሰና ማንገድ ሰና ለምን ደፈልገኝ እንደገና ደግሞ እኔ በየሰው ቤቱ አፈልገኝ ያላልኩ እኔ አንተ የምታውቀው ሀዋን ራሱ ሳቂያለሽ ምናምን እኔ አንተ የምታውቀው ሰው ቤት አልሆንም እንዴ አልሆንም። እኔ እንደው ስታስበው አንተ የምታውቀው አበሻ ቤት ሆናለሁ ወይ? በዛ ላይ ወደሆኑ ሩጣ ሰና እንደገና ደግሞ እና ሀዋ ጋር ምናምን መኪናዎቹን ገና ሳታጣራ ሩጣ መኪናዎቹን ሸጥክ እንዴ? በዛ ላይ ደግሞ ከና ሀዋ ጋር ምናምን በነገራችን ላይ ግን ማለት ነው ምንድነው ስሙ እንዴ ቤቱን ሰዎቹ ራሱ አላከራዩትም። እዛችሁ ፍራሽ ላይ ዘው ዲዋኑ እንደዛው ባዶ ነው እንዴ? አታከራዩት እንዴ? የሚከራይ ሰው ጠፋ እንዴ? እንዴ አራከራዩት ሳይድ እዛ እየመጣ እንዳያለቃቅስባ አከራዩት በቃ። ወይ ለሱ አከራዩት ወላ ተከራየው አንተ ነህ ታላቅ የከፈልክበት እኮ ይሆናል አንተ እንዴ። እንደገና ደግሞ የመኪናዎቹን ብር ምን ብለህ ነው በኔ ሂሳብ ያስገባኸው እንዴ? ጭራሽ ከሀገር እንድራራጥበት ነው እንዴ? እንድዝናናበት ነው? እኔ አልፈልግም ሰደው ምን ያደርግልኛል አንተ ብር በቃ ይህንኑ ያስኩት ልጨርሰው እንዴ። መኪናውን ተሳስተ መሆን አለበት። ተሳስተ ነው ዘይደ ምስኪን። ማንኛውም ማለት ነው እኔ ብሩን አልፈልገውም ውሰደው። እንደዚሁ ከሀገር ተሯሯጭበት ከሆነ ደግሞ በደንብ ዝናናበታለሁ ማለት ነው። እንደውም በቃ ብሩ በዛ ካለ አገሩንም ተለቅ አድርገዋለሁ ማለት ነው። ብሩ አደግ ባለ ቁጥር አገሩን ደግሞ ተለቅ ምናምን እንደውም አሜሪካ ምናምን ልሄድ አስቤ ነበር። እሳት ምናምን ተነሳ ሲሉ ተው ሀሳቤን ቀየርኩት። በዛው ደግሞ ስሄድ ከየመን በጦርነት የተረፍኩትን እዛ በእሳት ብንድስ ብዬ ተውኩት፣ ሀሳቤን ቀየርኩኝ ማለት ነው። እና ለማንኛውም ሰይዶ እውነት አንዳንዴ ሱመያ ምናልባት በዩቲዩብ ላይ የምትለቀው ነገር እኔን ወይውን ሀገር ሄድኩ ስለ ሳታጣራ ትከተለኝ። እውነቴን ነው ምልክ ይሁን ሀገር ነኝ ካልኩ አጣራ መጀመሪያ የት ናት የሚለውን ነገር ብታጣራ አሪፍ ነው ማለት ነው። መጀመሪያውኑ አጣርተህ ሂድ። እኔ የት እንዳለው መጀመሪያ አጣራ፣ ከዛ ትከተለኛለህ ማለት ነው። እኔ አደን ነኝ ስለ አደን፣ እኔ ሰና ነኝ ስለ ሰና፣ እኔ ናይጄሪያ ነኝ ብልክ ናይጄሪያ መምጣቱ አይቀርም እንዴ። እኔ ኬንያ ነኝ ስለ ኬንያ ልገባ ነው እንዴ? ጉድ እኮ ነው። ስለዚህ ተረጋጋ ሳይዶ ተረጋጋና እኔ እውነት እንደ እህትነት እንኳን ሳይሆን ያው እንደ ድሮ ሚስትክነት እንደ ድሮ ሚስትነቴ ስመክርህ ማለት ነው ወደ ሚስትክ ተመለስና ከሚስት ጋር ቁጭ በል። እኔም ትንሽ ልናፈስ በቃ አንተ ከሚስት ጋር ተመለስ። አዲስ ሙሽራ ነክ ጫጉላ ሽርሽር ሄዱ ያዩ እያለቀሰች ነው። ጫጉላ ሽርሽር ወሰዳት፣ ልጅቷን አዝናናት፣ በኋላ እንዳታስቸግርህ እንዴ። እቺ ልጅ አሁን ወልዳ ወይ እርጉዙ ላይ ይሆናል አሁን እኔ ወይ መርዝ ካልጠጣው ያለች ይሆናል። ተመለስላት ወደሷ እንዴ። ጉድ እኮ ነው። እኔ ስትከታተል ጊዜን ትፈጃለህ። ሌላው እስከ 4 ማግባት ትፈልጊያለህ። አሁን ምን 4 ሞላ እንደዚህ ይሆን። አሁን ደግሞ 3ኛውን ስጨምራት ነገ አዩ ደግሞ እንደዚህ ብትጠፋብህ እሷን ስትከተል ልትኖር ነው። ስለዚህ በቃ ለማንኛውም የእሷም ሀቅ እንዳይጎደልብክ አሁን እሷም ከሀገር ጠፍታ እኔንም እንደ ሱመያ ይፈልገኛል ወይስ አይፈልገኝም ብላ እንዳትጠፋብህ ወደ ሚስት ተመልሰህ ባህር ላይ ስታይ ባህር ላይ ሄደ የፈለከኝ እንዴ። እኔ ባህሩ አይደለ በጣም ሰፊ ነው። አደንን የሚያውቁት ሰዎች ያውቁታል። ባህሩ በጣም ሰፊ ነው፣ ሰው የሚዝናናበት ማለት ነው። አንድ ቦታ ብቻ አይደለም። እኔ እንደ ሆቴሉ የምዝናናበትን ቦታ አልቀረስኩኝ። የትኛው ባህር ላይ እንደሆነ ነው ከሰዓት እዛ እየሄድኩ ቁጭ እላለሁ የምትለው? እኔ እዛው ቦታ ላይ አንድ ቀን ከታየው ድጋሚ እዛ ቦታ ላይ እመለሳለሁ። ሲፈጠር አንተ ስታስበው ዩቲዩብ ላይ ያወጣሁትን ነገር በዩቲዩብ የተቀረጽኩበትን ነገር እኔ እዛ ቦታ ድጋሚ እቀመጣለሁ እንዴ?
ለዞም እንደዚህ እየተከተልከኝ እፈልግሻለሁ የገባሽበት ጉድጓድ ገብቻ አወጣሻለሁ እያልከኝ እኔ እንደዚህ አይነት ቦታ ነው ያለሁት ብዬ ከዛ ቀርጬ ቪዲዮ ለቀኩኝ። ከዛ ቁጭ አልኩ። ይሄማ እኮ ናና እዚህ ቦታ ነኝ ያለሁት ና ማለት ነው። በተቃራኒ በስልክ ስለማናወራ በዩቲዩብ ነገርኩ ማለት ነው። ባጭሩ ነግሬሃለሁ ማለት ነው። ስለዚህ እኔ የሆነ ቦታ ላይ ከቀረጽኩኝ እዛ ቦታ ላይ ከቀረጽኩኝ ካላስ ዩቲዩብ ላይ ያ ቦታ ስለወጣ ቦታው የሚታወቅ ከሆነ የሆነ ቦታ ቀይር አደርጋለሁ። ባህሩም ደግሞ አንዴ ካወጣሁት ድጋሚ አልሄድበትም። ስለዚህ መጀመሪያ እውነት ሰይዶ እያሰብክ እኔ ለአንተ አሳዝነኝ ነው። እውነቴን አሳዝነኝ ነው። እኔ መሄድ ስለፈለኩ ነው እየሄድኩ ያለሁት፣ ግን ስትከታተለኝ አሳዘንከኝ። እኔም ደግሞ ነፃነት አልሰማኛል። እውነት መባረር ያስጠላል በጣም። ልክ እንደ ህንድ ፊልም ሆነ እኮ እኔ ሄዳለሁ አንተ ትመጣለህ። በቃ አድርገኝ፣ እኔም እዛው ሚስት ጋር ተመለስ። በተረፈ ማለት ነው። አሁንም ደግሞ እንደዚህ አይነት ቀይ ቀለም ስትፈልግ እንዳትኖር ማለት ነው። እኔ ማለት ዘይደውለት በቃ አታገኘኝም ስላልኩ አታገኘኝም በቃ። ወይ ደግሞ አሁን እዚህ ወይ ደግሞ መሬት ስር ሆናለሁ። ስለዚህ አትፈልገኝ አንተ የማታውቀው ቦታ ማለት ነው። ለማንኛውም ማለት ነው ብሩን ስላስገባልኝ አመሰግናለሁ። ግን አልፈልግም። ውሰደው። እውነት አልፈልግም። እንዴ ሲፈጠር እኔ አንተ ብር አልፈልግም። አሁን ብሩን ልከህልኝ ብሩን የላከው እኔ አዝኜ እንድመለስልህ ፈልገህ ነው ወይስ ለአዩ ካሳ እንደከፈልከው ለእኔም ካሳ መክፈል ፈልገህ ነው? መኪናውን አልቀበልም ስላልከው ማለት ነው። ስለዚህ ብሩን ስለማልፈልገው ብሩ ካሳ መሆኑ ነው። ብሩን በአካውንት ያስገባችሁት ማን ነው ያስገባው? አንተ ላይ ያስገባው አብዲ። እንዴት አስገባው ግን ብሩን? እውነት አብዲ እንዴት አስገባው ብሩን? ዘራፍ ምናምን እያልክ አልነበር? ልጆቹን ብቻ ዳምጣ ምናምን ሀዋራሶስ ነገር ልጆቹን ብቻ ነው የምፈልገው ምናምን እያለ እየመከራ የሆነ ምናምን ብለህ ነበረ። ልጆቹን የሚያገኘው እኮ እኔን ሲያገኝ ነው። ሁለተኛ ደግሞ እኔ ልጆቼ በህይወት እያለው ከኔ ተነጥለው ከማን ነው ጋር ያድጉ? ከኔ ጋር ብቻ ነው የሚያድጉት። እኔ ላገባ አልኩኝ። ይሄን ያህል ልጆችን የምትቀሙኝ እንዴ? እኔ ለምንድን ነው ልጆችን የምትቀሙኝ? እንዴ እኔ ጋር ያድጋሉ። እኔ እናታቸዋለሁ። እኔ አሞላቅቄ አሳድጋቸዋለሁ እንጂ በአዩ እጅ እየተጠፈጠፉ ሊያድጉ ነው እንዴ? ሳይድን እንደዛ በጥፊ ጠንቧ ያደረገችው እናቴ ልጆችን አስራ ነው የምገርፋቸው እንዴ? ጉድ እኮ ነው። ደግሞ ከራሷ ወደ ልጆች ትመለስ እንዴ? በማጠጣት እምቢ ካልክ አጠጣልሃለሁ እንድትል ነው። አልፈልግም እኔ። ለማንኛውም ብሩንም አልፈልግም። መልሰው ብሩን አልፈልግም። ለጊዜው እኔ ብር ከአንተ ምንም አይነት ብር አልፈልግም። ለወደፊቱ አላውቅም። ብር አልፈልግም። ስለዚህ ማለት ነው ኮመንት ላይ ደግሞ ያው ሀሳባችሁ እንዳትቀይሩ ከኔ ጋር ሆኑ ማለት ነው። አሁን ሰይድ እያሳዘናችሁ ነው ምናምን ውይ በጣም አሳዘንን ሰይድ ምናምን እያላችሁ ስለሆነ እውነት እኔ ራሱ አዝኛለሁ ማለት ነው። እንደዛ ለምትሉ ሰዎች እንዴት እኔ እንደሱ ማልቀስ ነበረብኝ? እኔ እንደሱ ዝም ብዬ እኔ እንደሱ ኢትዮጵያ ሲያገባ መሄድ ነበረብኝ? እኔ እና እሱ አንድ አይደለንም። እሱ ቢከታተለኝ እኮ ብቻውን ነው። እኔ እኮ ልጅ ይዤ በዛ ላይ ደግሞ ያስኩት ዕቃ እንዴት እንደቆጨኝ እኔ ምርር ያለኝ እጄ የወጣሁት ዕቃ ነው ከቤት ያለ የሌለውን ዕቃ ሰብስቤ። እውነቴን ነው የምላችሁ። ከአንድ ሀገር ወደ አንድ ሀገር ስትሄዱ የሚያስፈልጋችሁን ብቻ መርጣችሁ ይዛችሁ ሂዱ። ከአንድና ከሁለት በላይ ሻንጣ እንዳታበዙ። እኔ የሀገር ሻንጣ ነው የሀገር ዕቃ በአንድ ቀን ምናምን ስለጨረስኩኝ ምን በቃ የተውኩት ነገር የለም። መንገዴ ላይ ያገኘውን ሁላ እያነሳው ሻንጣውንም አግበስብሼ ምኑንም አግበስብሼ ሁሉን ነገር ይዤ ወጥቼ መንገድ ላይ ብቻዬን በዛ ላይ ስቄት ነው ያልኩት። ስቄት በጣም ነው የተሰቃየሁት በጣም። ስለዚህ እውነቴን ነው የምላችሁ። እኔ ከሀገር ወደ ሀገር ስቀይሩ ዕቃ ይዛችሁ እንዳትሄዱ። ከሁለት ልጆች ጋር አስቡት። 2 ልጆች አሉ፣ ብቻዬን ነኝ። ግን በጣም አረቦች እዚህ ያሉት ማለት ነው በጣም ነው የተባበሩኝ። እነሱም ተባብረውኛል በእርግጥ ዕቃ በሚችሉት ማለት ነው። ግን በተረፈ በጣም እኔ ምርር በቃ የሆነ ሰዓት ላይ ማለት ነው ሻንጣውን እንዳለ በቃ አልፈልገውም ያልኩት። ቢቀርብኝስ በቃ የልጆችን ልብስ ብቻ በቃ ልጥረው ሁላ ነው የደረስኩኝ። አልፈልግም ብዬ ጥዬው ሁላ ሄጄ እንደገና ነው ተመልሼ ወሰድኩት።
በቃ ምርር እንዴ በጣም ነው የሚያስጠላው። እቃ ጓዝ ሰብስቦ መሄድ በጣም ያስጠላል። እና ለማንኛውም ማለት ነው ያው እኔ አሁን ባጭሩ ያለሁት አደን ነው ማለት ነው። ሰና አይደለሁም። ከሰና ጭራሽ ሰና